ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት በቤታችን ውስጥ ቀለል ባለ ነገር እንዴት ኬክ መስራት እንደምንችል ነው። ዛሬ የማሳያችሁ የሙዝ ኬክ ነው። እንቁላል አይፈልግም፣ ወተት አይፈልግም። እነዚህን ነገሮች መጠቀም ለማይፈልጉ ሰዎች ቤታችን ውስጥ ቀለል አድርገን የሙዝ ኬክ እንዴት መስራት እንደምንችል ነው ማሳያችሁ። አብራችሁን ቆዩ። የሚያስፈልጉን ግብአቶች ሙዝ፣ ቤኪንግ ፓውደር፣ ፍርኖ ዱቄት፣ ትንሽ ስኳር፣ ጨው እና ሰፋ ያለ ዕቃና ውሃ ነው። በመጀመሪያ 3 ኩባያ ፍርኖ ዱቄት በብርጭቋችን እንደዚህ ለክተን በእቃ እናደርገዋለን። ይሄ 3 ኩባያ ነው። ከዛ እዚህ ላይ 3 ማንኪያ ቤኪንግ ፓውደር ሳናበዛ አነስ አነስ አድርገን እንጨምርበታለን። ከዛ እናደባልቀዋለን። ከማብኳታችን በፊት ቤኪንግ ፓውደሩን እና ፍርኖ ዱቄቱን በደንብ እናዋህደዋለን። ከዛ ሙዛችንን የምንፈልገውን ያክል ሙዝ፣ እኔ 4 ሙዝ ነው የምጠቀመው፣ እንልጣውና ጫፉን ቆርጠን ካወጣነው በኋላ እያንዳንዱ ሙዝ እንደዚህ እያደረግን እንደፈጠጣለን ማለት ነው። የደፈጠጥን እናደቀዋለን በደንብ 4ቱንም ሙዝ። ከዛ ሙዛችንን በዚህ መልኩ ካዘጋጀን በኋላ መፍጫችንን እናመጣለን። ስኳሩን፣ ጫውንና ዘይቱን በመፍጫችን አድርገን እንመታዋለን። ስኳሩ መድቀቅ ስላለበት ስኳር መጥኛለሁ። 1/3ኛ ስኳር እንጨምርበታለን። ባላችሁ ዕቃ ለክታችሁ 1/3ኛ፣ ዘይቱንም ለክታችሁ 1/3ኛ። ዘይታችንንም አብረን እንፈጫዋለን። ከዛ ጨው አነስ ያለ ጨው እናደርግበታለን። ከዛ 1 ኩባያ ውሃ፣ ከዛ ይሄንን አብሮ አድርገን በደንብ እንፈጫዋለን። ምክንያቱም ስኳሩ መድቀቅ ስላለበት በደንብ አድርገን እንፈጫዋለን። ከዛ እንደዚህ በደንብ ድቅቅ ካለልን በኋላ ከዱቄቱ ጋር የምንቀላቅልበት እቃ ውስጥ ቅድም ያዘጋጀነው እቃ ውስጥ እንጨምረዋለን። ከዛ ቅድም የለካነውን ዱቄታችንን እንጨምረዋለን ማለት ነው። እንደዚህ በደንብ አድርጋችሁ ትበጠብጡታላችሁ። ከፈለጋችሁ ወፈር ማድረግ ትችላላችሁ፣ የዳቦ ስታይል እንዲሆን ማለት ነው። እዚህ ላይ እንቁላልና ወተት መጨመር ትችላላችሁ፣ ካልፈለጋችሁ አለመጨመር ትችላላችሁ። ከዛ እዚህ ላይ ሙዛችንን እንጨምራለን ማለት ነው። ቅድም የደፈጠጥነው ሙዝ በደንብ አድርገን እንጨምረውና ትንሽ አብረን እናሸዋለን። ብዙ ሙዙንም ማናሸው ኬኩ ላይ ሙትት እንዳይልብን፣ ሙዙ እንዲታይ ድፍጥጥጥ እንዳይልብን ትንሽ ብቻ ነው እንደዚህ የምናቀላቅለው። ከዛ በዚህ መልኩ ሊጣችንን ካዘጋጀን በኋላ ፓትራችን ላይ እስክንገለብጠው ድረስ ኦቭናችን መጀመሪያ መጋል ስላለበት ኦቭናችንን እናግላለን ማለት ነው። ኦቭናችንን ለኩሰናል፣ እየሞቀ ነው። ከዛ ፓትራችን ላይ መጀመሪያ ዘይት እናደርጋለን። ዘይት የምናደርግበት ሊጣችን በኋላ ቂጡ እንዳይዝብን ትንሽ ዘይት እናደርግበታለን፣ ቂጡ እንዳይዝብን ማለት ነው። ከዛ ዘይቱን በደንብ አድርገን ፓትራውን እናዳርሳለን፣ በሶፍት ሽት እናደርገዋለን። በደንብ አድርገን ጥግ እስከ ጥግ ድረስ ሽት አድርገን ማድረግ አለብን፣ ምክንያቱም እንዳይዝብን በኋላ ሲበስል። ከዛ እዚህ ላይ ፍርኖ ዱቄት ትንሽ እናደርግበታለን። ከዛ እንደዚህ እያደረግን በየቦታው እናዳርሳለን። ፍርኖ ዱቄቱን በእጃችን ማሸት የለብንም፣ ቂጡ እንዳይዝብን ይሄም ይረዳናል ማለት ነው። በኋላ ሲበስል ኬካችን ብድግ ብሎ ከፓትራው ላይ እንዲወጣ ይረዳናል። እንደዚህ አድርገን በደንብ ፍርኖ ዱቄታችን እናዳርሳለን ማለት ነው። ከዛ እንደዚህ ካደረግን በኋላ ሊጣችንን
ያዘጋጀነው ፓትራ ላይ ጥርግ አድርገን እንደዚህ ይሄ ኬክ አሁን እንዴት ደስ እንደሚበቃ ስኳሩን ሳታበዙ ጨውን ሳታበዙ ለስኳር በሽተኞች፣ ደም ግፊት፣ ደም ብዛት ላለባቸው ብዙ ጣፋጭ ነገር ለማይመከርላቸው ጤናማ የሆነ የኬክ አይነት ነው። ወተት የለውም፣ እንቁላል የለውም። ለጾም ጊዜም ለኖርማል ጊዜም ቤታችሁ ውስጥ ባላችሁ ነገር ቀለል ባለ ነገር መስራት ትችላላችሁ። እንደዚህ እናደርገዋለን ማለት ነው። ከዛ ቅድም ያስቀረናት ሙዝ ዝም ብለን ቆረጥ ቆረጥ አድርገን አለማድረግም ትችላላችሁ፣ ግን ከፈለጋችሁ ስበላው ምን ደስ ስለሚለኝ ቆረጥ ቆረጥ አድርጋችሁ በክብ በክቡ ከላይ ከላይ ቁጭ ማድረግ ትችላላችሁ። ከላይ ከላይ እንደዚህ ጣል ጣል ማድረግ ትችላላችሁ። አያችሁት እንዴት እንደሚያምር ራሱ። ሙቀቱን 200 ላይ እናረግና ከ50 እስከ 45 ደቂቃ ባለው ነው የምናበስለው። ግን እንቁላል ካለው 45 ደቂቃ ላይ አድርገን ነው የምናበስለው ማለት ነው። እስከ 45 ደቂቃ ነው መብሰል ያለበት። ይሄ ግን ከ50 እስከ 45 ደቂቃ መብሰል አለበት ማለት ነው። አሁን 45 ደቂቃ ሆኖናል። እስካየው ድረስ ቸኩያለሁ። እስካሁን ድረስ ይበስላል እና ላሳያችሁ። አያችሁት? በደንብ ነው የበሰለው። ሙዙ ከላይ ከላይ ያደረኩት አያችሁት እንዴት እንደሆነ። ከዛ ሲበላ ደግሞ ሲጣፍጥ በጣም የሆነ ክራንቺ ነገር ይሆናልና በሉት በጣም ነው የሚጣፍጠው። ሌላ ጊዜ ደግሞ እንቁላልና ወተት ያለው ደግሞ አድርጌ ሰርቼ አሳያችኋለሁ። ፋይናል ሪዛልቱ ይሄንን ይመስላል። ቀምሼ ደግሞ አሳያችኋለሁ። እንደምታዩት ይሄንን ይመስላል። ለእናንተ ለማሳየት ብዬ ሳይቀዘቅዝ ነው ቶሎ ያወጣሁት፣ ግን ቀዝቀዝ ብሎ ሲበላ በጣም ይጣፍጣል። በጣም የሚጣፍጠው በጣም ስኳር አልበዛበትም፣ ጨው አልበዛበትም። ለማንኛውም አይነት ሰው ስኳር፣ ደም ብዛት ምናምን ላለበት ሰውም ይሆናል። ቤታችሁ ውስጥ እነዚህ ቀለል አድርጋችሁ መስራት ትችላላችሁ። በጣም ነው የሚጣፍጠው። በቀጣይ ቪዲዮ ደግሞ እንቁላልና ወተት ያለው ሌላ አይነት አሰራር ደግሞ አሳያችኋለሁ። ሁላችሁም ስላያችሁኝ አመሰግናለሁ። ሰብስክራይብ አድርጉ። አመሰግናለሁ።